ሰላም የዩቲዩብ ቤተሰቦቻችን እንዴት ናችሁ? ተመልሰናል ከብዙ ጊዜያት በኋላ በዛሬው ቪዲዮ የ12ኛ ክፍል ኦንላይን የምትወስዱ ተማሪዎች ኦልሞስት ሁላችሁም ነው የምትወስዱት። ፈተናውን እንዴት በኦንላይን እንወስዳለን የሚለውን ስቴፕ ባይ ስቴፕ አብረን የምናይ ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። ፈተናውን እንደጀመራችሁ በመጀመሪያ ከትምህርት ቤታችሁ የተሰጣችሁን ዩዘር ኔም እና ፓስወርድ በማስገባት የምንቀጥል ይሆናል ማለት ነው። መጀመሪያ ጋር ዩዘር ኔማችሁን ታስገባላችሁ። ዜን ፓስወርዳችሁን መጀመሪያ የሚሰጣችሁ ከትምህርት ቤት ፓስወርድ አለ፣ እሱን ታስገባላችሁ። በመቀጠል ሎጊን የሚለውን ትጫናላችሁ ማለት ነው። ከዛ ወደ ውስጥ እንገባለን። ዜን አሁን የተጠቀምንበት ፓስወርድ እንድንቀይር መልእክት ይመጣልናል። ዩ መስት ቼንጅ ዮር ፓስወርድ ቱ ፕሮሲድ ይለናል። ፓስወርዳችን መቀየር ይኖርብናል። ፓስወርዳችን እዚህ ጋር አሁን የተሰጠንን ፓስወርድ ከላይ እናስገባለን። ኒው ፓስወርድ የሚለውን አዲስ ፓስወርድ እናስገባለን። ኒው ፓስወርድ አገን የሚለውን ለሁለተኛ ጊዜ እናስገባዋለን። ይሄ ቀላል ነው፣ ያው እንደምታውቁት ማለት ነው። ማወቅ ያለባችሁ ደግሞ የምንጠቀማቸው ፓስወርዶች 8 ካራክተር አትሊስት ቁጥር መኖር አለበት። አንድ በስሞል ሌተር፣ አንድ በካፒታል ሌተር፣ አንድ ስፔሻል ካራክተር መኖር አለበት። በአጠቃላይ 8 እነዚህን ክራይቴሪያዎች ላሟላ ይገባል። ዜን ሴቭ ቼንጅስ እንለዋለን። ሴቭ ቼንጅስ ካልን በኋላ ወደ ቀጣዩ እንሄዳለን ማለት ነው። ዜን ሴቭ ቼንጅስ ካደረግነው በኋላ ስማችን ይመጣልናል። ሙሉ ስማችን፣ ሃይስኩላችን፣ ከዛ ናቹራል ሳይንስ የሚለውን እንመርጣለን። ከዛ ኤግዛሞች እናያለን። ኬሚስትሪ ኤግዛም አለልን። ኬሚስትሪ እንጀምራለን። አቴምት ኤግዛም የሚለውን ክሊክ እናደርጋለን ማለት ነው። ዜን ከዚህ በኋላ የሚጠይቀን ኪዩዝ ፓስወርዳችን ነው። ኪዩዝ ፓስወርዳችንን ከፈታኞቻችሁ ትቀበላላችሁ። እሱን እዚህ ጋር ትሞላላችሁ። ዜን ስታርት አቴምት እንዳላችሁት ኤግዛም ላይአውቱ ይቀርብላችኋል። ኤግዛሙ መሀል ጋር አለ። በራይት በኩል ኩዌሽኖቻችሁ እዚህ ጋር አሉ። ታይማችሁ እዚህ ጋር አለላችሁ። ጥያቄዎቻችሁ እዚህ ጋር አሉ። እየመረጣችሁ ኤግዛማችሁንን በዚህ በኩል እያያችሁ የሚቀራችሁን ታይም እዚህ ጋር እያያችሁ ኔክስት ኔክስት እያላችሁ መሄድ ነው። እዚህ ጥያቄውን ታነባላችሁ። ምርጫዎቻችሁ እዚህ ጋር አሉላችሁ። መልሳችሁን ቲክ እያረጋችሁ ወደ ኔክስት ፔጅ መሄድ ትችላላችሁ ማለት ነው። ኔክስት የሚለውን በተን በመጫን ማለት ነው። መመለስ ከፈለጋችሁ አለላችሁ። እዚህ ጋር ማወቅ የሚገቡባችሁ ክሊር ማድረግ ከፈለጋችሁ ክሊር ማይ ቾይስ የሚለውን በተን እንደተጫናችሁት ክሊር ያደርጋል። እንደምታዩት እዚህ ጋር በተን ክሊክ አድርጋችሁ ከበድ ያሉ ጥያቄዎች ደግሞ ካለ ፍላግ ኩዌሽን የሚለውን ክሊክ በማድረግ ምልክት አድርገን ማለፍ እንችላለን። እዚህኛው ጋር ስትመጡ ቀይ ምልክት ታበራላችኋለች። ይሄ ኤግዛም ኦቨርቪው ማለት ሙሉ ኤግዛሞች ነው። ፍላግ የምትሏን ስለነካችኋት 3 ቁጥር ላይ ምን ያበራላችኋል? ቀይ ምልክት ያበራላችኋል። ሰዓት ከተረፋችሁ 3 ቁጥር መጣችሁ ተመልሳችሁ ማየት ትችላላችሁ ማለት ነው። ፊኒሽ አቴምፕት የሚለውን ክሊክ እናደርጋለን። በምታዩት መልኩ ጨርሰን ከመውጣታችን በፊት ቼክ እናደርጋለን። ዜን ሙሉን ቼክን ካረግን በኋላ ያልተሰራ ጥያቄ ካለ እዚህ ጋር እናያለን። ስለዚህ ወደ ጥያቄው ለመመለስ የጥያቄውን ቁጥር ክሊክ በማድረግ የጥያቄውን ቁጥር ክሊክ አሁን 100ኛው ነው እዚህ ጋር ያልተሰራ 100ን ክሊክ በማድረግ ወደ ጥያቄው ይወስደናል ማለት ነው። ወደ ጥያቄው ተመልሰን ጥያቄውን በመስራት ዜን ፊኒሽ አቴምፕት ትሉታላችሁ። ፊኒሽ አቴምፕት ካላችሁት በኋላ ያሳያችኋል። ይሄ ነው የእናንተ የሞላችሁት፣ ይሄኛውን ጥያቄ ያልሞላችሁትም ይሄን ሞልታችሁታል ይለናል። ዴን ያም ይመጣልንን ከነካ ነው በኋላ ምን ትሉታላችሁ? ሰሚት ኦል ኤንድ ፊኒሽ። ይሄን መቼ ነው የምንለው? እርግጠኛ ስንሆን ነው። እርግጠኛ ስንሆን ነው። ሁለቴ ይጠይቀናል። ክሊክ ስናደርገው ወደ ዋናው አካውንታችን ይመልስናል። እዚህ ጋር ሙሉ አለላችሁ። ሰሚት ዱኗል፣ ፊኒሽ ዱኗል። ከዚህ በኋላ መመለስ አይቻልም ማለት ነው። ዙን ሎግ አውት አድርጋችሁ ሌሎችንም ኤግዛሞች እንደዚህ መስራት ትችላላችሁ። አሁን እዚህ ኦንላይን በምትሰሩበት ጊዜ ማስተዋል ያለባችሁ አንደኛ ፓስወርዳችሁ መቀየር አለበት። ይሄ ግዴታ ነው።
ሁለተኛ መደረግ ያለበት ጥያቄዎችን ስትሰሩ ፍላግ ኩዌሽኖችን መጠቀም አለባችሁ። የከበዳችሁ ወይም ዘላችሁ ማለፍ የምትፈልጉትን ጥያቄ። ሶስተኛ ፊኒሽ ስትሉት ሙሉን ያሳያችኋል። ያኔ ቼክ ማድረግ አለባችሁ መቶዎችን ጥያቄዎች። እዛ ጋር ያልተመለሰ ጥያቄ ካለ በጎን በኩል ያለውን ቁጥሩን እንደ ቅድሙ ነክታችሁ ተመልሳችሁ ሰርታችሁ ሰሚት ኤንድ ፊኒሽ ትሉታላችሁ። ሰሚት ኤንድ ፊኒሽ ካላችሁት በኋላ መመለስ አይቻልም ማለት ነው። የ12ኛ ክፍል ተማሪዎች በዚህ መልኩ ልትዘጋጁ ይገባል። በዚህ አሰራሩ ያላችሁን ጥያቄ፣ ሀሳብ፣ አስተያየት ኮሜንት ሴክሽኑ ክፍት ነው፣ መጠየቅ ትችላላችሁ። ለሁላችሁም መልካም እድል። ሰላም ሁኑ።